አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደት መድረሻ ቻናል ተከታታዮች ሁላችሁም ሰላም ብያለሁ። በያላችሁበት ያለ ረህመት ይላችሁ በሀገር ውስጥም ሀገር ውጭም ያላችሁት ማለት ነው። ያው እንግዲህ ዋንኬ ገብተናል። ትንሽ ሰንበትበት ብለናል። አልሐምዱሊላህ በጣም ደስ ይላል። ጀማረው መጨረሻውንም አላህ ያሳምረው እና ዋንኬን አያለው ብዬ ራሱ ተስፋ ማድረግ አላውቅም። ጀምሬም ትቻቃለሁ። ይሄንኛውንም ጀምሬ ተስፋ በቆረጥኩበት ሰዓት አላህ ደግሞ ተጎኔ ሰው ሰጥቶኛል። እሱንም ልታመሰግኑልኝ እወዳለሁ ማለት ነው። ባለበት ላይ ተጠብቀው ጀዛውን ላይ ይክፈለው። እንዲሁም ምርጥ ቤተሰብ ምርጥ ጓደኞች አፍርቻለሁኝ። የምሬ ነው የምላችሁ። ዩቲዩብ ያው ትዕግስት ይጠይቃል። እንደዚሁም በዛው ላይ ትችት አለ። እነሱን መቋቋም ያስፈልጋል እና ብዙ ለሰው የማይዝኑ ሰዎች እንዳሉ ሁሉ ለሰው የሚያዝኑ የሚያበረታቱ ሰዎችም አሉ። ከነሱ ጋር ተጠጉ፣ ያበረታቷችኋል፣ ጥንካሬ ይሰጧችኋል፣ ብርታት ይሆናችኋል ማለት ነው። ማለት ያው የሁላችን መስተሳሰብ የተለየ ነው። የሁላችንም መንገድ የተለየ ነው። የሁላችን ማስተያየት የተለየ ነው እና ከእያንዳንዱ ብዙ ትምህርቶችን እንወስዳለን። ግን በመንገዳችን ላይ ጣልቃ የሚገባ ነገርን እያስወገድን በራስ መተማመን የሚሉት ነገር አለ አይደለ? ማለት ብዙ ትችት አለ ከመንገዳችን የሚያፈናቅል ማለት ነው፣ ወደ ኋላ የሚጎተት ግን ያ ትችት እናንተ ወደፊት የሚያራምድ እንጂ ወደ ኋላ የሚጎተት እንዳደርጋችሁ አትፍቀዱለት ማለት ነው። እኔ ማለት ብዙ ያን ስታሁን ብዙ ሰራ ነበረ። አንደኛ እንደዚህ ነው ዩቲዩብ የሚያጃጅል ምናምን ነው። ራሳችንን የምንጃጃልበትም የምንጠፋበትም ሀቂቀትን በተናገርን ማለት ነው። ራሳችንን የምናበላሸው ወላኪን ግን ኸይር ነገር ጥለን ታሰራንበት መልካም ነገሮችን ተለቅቅንበት እንለወጣለን። እንዴ ሁልጊዜ የመዳም ቅመም ሁልጊዜ የመዳም ኩሽና እኔ ይከብዳላ። ያ ነገር አለና የመዳም ቅመሞች ሀቂቀተን እርስ በርሳችን እየተሳሰብን እንስራ። ሌሎችን እያሳደግን ነው አይደለ? ሌሎች ጋር ነው አይደለ የምንለው። የራሳችንን እስኪ እናሳድግ። የራሳችንን ዞር ብለን ሀገራችን ገብተን እንሰራለን። ሁሉም በርዚቁ ነው የሚራዘቀው አይደለ? ሁላችንም የርዚቃችንን ነው ሂስድ ሳይኖረው ምቀኝነት ሳይኖረው በቃ ኖርማል እየተሳሰብን ብዙ ነገር መስራት እንችላለን። ተተጋገዝን ተተባበርን ማለት ነው። ብዙ ቅን ልብ ያላቸውም አሉ። የምሬ ነው። ዩቲዩብ ከፍተን እንድንሰራ እንዲያበረታትን ማለት ነው። ወላኪን በዚሁም ተቃራኒ ደግሞ በቃ እናንተን ስብርብራችሁን የሚያወጣ ንግግር የሚናገሯችሁም አሉ። አትፍቀዱላቸው እላለሁኝ እና አልሐምዱሊላህ ብዙ እህቶችን ተጎኔ ሰጥቶኛል፣ የሚያበረታቱ የሚያጠናክሩ ማለት ነው። ጅዛቸውን አላህ ይክፈላቸው። ኢንሻአላህ ጉዞ ወደፊት አብረን እናድጋለን። በርቱ፣ ጠንክሩ እላለሁኝ። ዩቲዩብ ትዕግስት ያስፈልጋል። ትዕግስት በጣም ትዕግስት ይጠይቃል። ገባችኋ? ስትደማመሩ ሲያነሳ ምናምን ብዙ ነገር አለው እና ውጣ ወረድ ስላለው እነሱን ታግሶ ታለፈ የሰው ልጅ ያሰበበት ይደርሳል። ብዙ ነገር እንለወጥበታለን፣ ብዙ ነገር እናስተምርበታለን፣ ብዙ ነገር እንሰራበታለን ኢንሻአላህ ሀገራችን ላይ ማለት ነው። እዚህ ባይመቻችልን ሀገራችን ላይ ለመስራት ሁሉ ጊዜ ግርድና እኮ ይከብዳል አይደለ? እና ያንን እያሰባችሁ ሁላችንም አብረን እንጠናከር እንስራ እላለሁኝ። ገባኝ ረድን